ጠፋህብኝ። ችግር የለም አይገርፏትም እንዴ? ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልጅ ልቤን ሰረቀችኝ። ምን ያስቃል? አጋጣሚ እኮ እያየሁሽ ቲቸር ሙሉጌታ በሩን ሲዘጋብሽ እንዴት ነው የደነገጥሽ? አጋጣሚ እንደዚህ ነው። ለአንደኛው የሀዘን ምክንያት የሆነው ነገር ለሌላኛው ይሰጥም ይችላል። ህይወት ፍትሃዊ ናት ብለህ ታምናለህ? አታካብጂ። ፍሬሽ ነሽ እንዴ? ለዛ ነው የቲቸር ሙሉጌታን ባህሪ ያለብሽ። አንድ ደቂቃ ካረፈሽ ይዘጋብሻል። ግን እኮ ትክክል አይደለም። ቢያንስ እንኳን ምክንያት ሊጠይቅ ይገባ ነበር። ምናልባት እኮ አሳማኝ ምክንያት ሊሰጠው ይችል ነበር። ምንድነው ምክንያትሽ? በሐሳብ አምልጦ። ለሱ አሳማኝ አይደለም። ለሱማ እንዴት አሳማኝ ይሆናል? በራሱ መኪና እየመጣ ምን ይመስላል? አባቴ ማትረባ በለው። አባቴ ነው። ኧረ ይቅርታ ማለት ያልከውን ነገር ልብ ሳልል ነው ዝም ብዬ ያልኩት። ችግር የለውም። ልዑል እባላለሁ። ክርስቲና እባላለሁ። ልጅቷ ማናት? ፍሬሽ ናት መሰለኝ። ለዛ ነው ተጨማሪ ስራ ሊኖርብን ነው። ምን? ልጅቷን ማስወገድ እንሰራለሽ። የቤት ኪራይ ቀኑ አልፏል። አዎ 10 አለቃ አውቃለሁ አልፏል፣ ግን አልሞላልኝ ብሎ ነው። ማታ እመጣለሁ። በሰዓትሽ ክፈይ። እሺ ምን ይሻላል? በመድኃኒዓለም ዛሬ ደግሞ ጭራሽ የባሰ ቀን ነው። ምን አለ ትንሽ ብታገሱ። ዛሬ ማኩፈሻል ቀንሽ አይደለም እንዴ? እባክህ እኔ ቀኑን አያውቅም። ምን ነው? ዛሬ ክላስ መግባት አልነበረብኝም፣ የግድ ስራ መግባት ነበረብኝ። እና ለአንድ ቀን ለምን አትቀሪም ነበር? ዛሬም በአባቴ ክላስ ልቅር? ከክፍለ ሀገር እኮ እዚህ ድረስ የመጣው ትማር ብዬ ነው። ደግሞ ውጤት ይበላሽ ማን ያለላል? የክፍለ ሀገር ልጅ ነሽ እንዴ? አዎ። እና እዚህ ቤተሰብ ጋር ነሽ? አይ ተከራይቼ ነው። እና ስራሽ ምንድን ነው? ከክላስ ሰዓት ውጭ በቋሚነት ጉልት እሸጣለሁ። በጣም ደስ ይላል። ጠንካራ ልጅ ነሽ። ደዊ ለነገ ብለሽ ጉልት ላይ ለጣሽ አንቺ ነሽ? ኧረ እኔ አላልኩም። በል ተማሪዎች እየገቡ ነው። ቻው። እሺ ዓለማ ቢጨልም ደመና ቢወርስ አንቺ የገጠር ልጅ ድጋሚ ልዑል አካባቢ እንዳላገኝሽ፣ እሱ ባለፈበት መንገድ እንኳን እንዳታልፊ። አዎ ካልሆነ ህይወትሽን ነው የምታመሰቃቂው። ድጋሚ አልደግምልሽም። ተይማነሽ የተኛው ልቤን ጥቀስ ተይማነሽ ክርስቲ ወይ እንዴት ነህ? ደህና ነሽ? እየጠራሁሽ እኮ አልሰማሽኝ። እውነት ጠርተኸኝ ነበር? ሌላ ሀሳብ ውስጥ ነበርኩ እና አልሰማሁም ነበር። ሩጬ ነው የደረስኩልሽ። አንዳንዴ ስጠራሽ ሳትሰሚ ስትቀሪ ስልክሽን ስጪኝ ደውዬ እንዳስቆምሽ። ኧረ ስልኬ እኮ ባትሪ ይዘጋል። ሲኖረው እደውልልሻለሁ። ምነው አስደበርኩሽ እንዴ? ከደበረሽ ቀረ። ኧረ እንደዛ አይደለም። እሺ ያዝ 0996 ተይማነሽ የተኛው ልቤ ደግሞ እኮ ንቀቷ አይታናለች። አንቺ ላይ እኔ አንቺ ነው እየፈለገች ድጋሚ እሷ አጠገብ እንዳላይሽ አላልኩሽም? ንቀት ነው ይሄ ጅማሮ። ህይወትሽን የማከብደው ዓለማ ቢጨልም ደመና ቢወርሰው ደህና ነኝ ማለትን እንዴት አይረሳም ሰው። ተይማነሽ የተኛው ልቤን ጥቀስ። ጋሺ አቤት። የቧንቧ ቁልፍ የአገርሽ ወንዝ መሰለሽ እንዴ ስታንቦጫርቅ የምውዩ? ኧረ ቢያንስ ላጥራው እና ዝም ብዬ ላስጠው። ያነባች ባይኗ ታሞቃለች። ዓለማ ቢጨልም ደመና ቢወርሰው ወይኔ ጉዴ! ይህ ልጅ ደግሞ የሚልበል ወደኋላ ተመልሼ ልሩጥ እንዴ? ደግሞ ይታዘበኛል። ደህና ነሽ? አይ አይደለሁም። ኧረ በጣም አሞኛል። ምን ነው? ምን? እሺ
እንትን ራሴን ሆዴን ወደ ቤት መሄድ አለብኝ። እሺ ቢያንስ እኔ ልሸኝሽ። ራሴ ሄዳለሁ። ደህና ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልቤን ሰረቀችኝ። ራሴን በጣም አሞኛል። ይህን ርዕስ ለስንተኛ ጊዜ ነው የምናነሳው? ሁሌ አንድ አይነት ጥያቄ፣ ሁሌ አንድ አይነት መልስ። ህይወት ውስጥ እኮ ማንም ሴት እንደሌለች አውቃለሁ። ምናልባት አንድ ቀን ብታፈቅረኝ ብዬ እየጠበቅኩ ነው። አሁን ግን አትጠብቂኝ ማለት የወደድኳት ልጅ አለች። ጥበቃሽና ሙከራሽን አቁሚ። እንደዚህ በቀላሉ ሌላ ሴት ህይወት ውስጥ ገባች? 3 ዓመት ሙሉ ተሰቃይቻለሁ። ባንተ ያችን የገጠር ልጅ ነው አይደል የወደድካት? እንዳየዋት ነው አለዛውም ያችን ጉልት ቸርቻሪ። እሺ ምንድን ነው ያስቀየምኩሽ? ትተሽኛል። ስልክ አታነሺ። አንተ ጥሩ ሰው ነህ ማለት እኔ ለራሴ ብዙ ችግሮች አሉ። ላግዝሽ። እሺ ብለሽ እጄን ያዥ። ችግርሽን ልካፈልሽ። ይቅርብኝ እባክህ። ልብሽ እየመታን እጅሽ እየተንቀጠቀጠ ለምንድን ነው የምትፈሪው? እኔ የምልሽ ግን እጅሽ ላይ ያለው ጠባሳ ምንድን ነው? የእንጀራ አባቴ ነው። ድሮ ልጅ እያለን ሰክሮ ይደበድበን ነበር። ማለት እኔንም እናቴንም ማለት የዛ ጠባሳ ነው። ያለ ምክንያት? አዎ ያለ ምክንያት። ታውቃለህ፣ ሁሌ ሲደበድበን ሳድግ እኔ ፍጹም የሰላም ሰው መሆን ነው የምፈልገው እላለሁ። እኔ ፍጹም ጸብ ያስፈራኝ፣ ሰው ጋር መቀያየም አልፈልግም። እንዲሁ በቃ ብቻዬን መሆን ነው የሚያስደስተኝ። ታውቃለህ፣ ሰዎች የሚያደርጉብኝ ነገር ትክክል እንዳልሆነ እንኳን እያወቁ ዝምታ ነው የሚመርጠው። ግን እኮ ዝምታ ያለ ቦታው ሞኝነት ነው። አውቃለሁ እንደ ጅል ነው እያሉኝ ያሉት፣ ግን ደግሞ ነገሮችን ከዝምታ የተሻለ መሻገሪያ ድልድይ የለኝም። የተኛውን ልቤን አሁን ገባ። ኧረ እንጂ እዚህ ቅራቅንቦ ልገዛ አይደለም የመጣሁት። ታዲያ ምን ፈልገሽ ነው የመጣሽው? ስሚ ልዑል አንቺ እንዳፈቀረሽ ማመን አልፈልግም። ለማንም ሴት እንደዚህ ሲሆን አይቼዋለሁ። ገንዘብ ልስጥሽ፣ በጣም ብዙ ገንዘብ። ሀገርሽ ገብተሽ የራስሽን ነገር የምትጀምርበት ብቻ አላውቅም። ከልዑል ራቂልኝ። ገንዘብ እሺ ልበላት እንዴ? እኔ እባክሽን ተይ በቃ። ኧረ ቦታው ደግሞ ለንግድ በጣም አሪፍ ነው። ሲርብሽ ባልኩሽ ሀሳብ ተስማሚና ገንዘብሽን ወስደሽ ገጠርሽ ትገቢያለሽ። ምን አይነት ጣጣ ነው? ሉልን አፈቀርኩት ማለት ነው? ጭራሽ በዚህ ኑሮ ፍቅር ተጨምሮ። ተይ በእናትህ፣ እንዴት አይከፋኝ እንዴ? ከስራ ቦታ እኮ ነው ያፈናቀሉ። እሺ አሁን የትምህርት ቤት ክፍያ ከምንድን ነው የምከፍለው? ለእናቴስ ቆይ እስኪ ከምን ነው የምልክላት? ችግር የለውም። ደግሞ አጎቴን አናግሬዋለሁ። አንቺ አትጨነቂሽ፣ ነገ ስራ ትጀምሪያለሽ። ደግሞ ከክላስሽ ጋር ይጋጭብሽም። እሺ እኔ የሚሰማኝ ስሜት አንቺን የሚሰማሻል። ልብሽ ፍቅር ይላል። አንተ ልቤን ታሳርፈዋለህ። ሳይ ልቤ ይመታል። አፈቀርኩ ማለት ነው። ግን ደግሞ ካፈቀርሽኝ ጠንካራ ዓለም ለደካሞች ቦታ የላትም። ስኬት ደፋሮችን ነው መርምር። ማንም የሚቀልድባት ሚስት እንድትኖረኝ አልፈልግም። የልጆቼን ጠንካራ ራሷን ለማስከበር መሄድ እስካለባት ጥግ ድረስ የምትሄድ ሴት እንድትሆኝ ነው ፈልግ። ያቺ ሴት ውስጥሽ ያለች ፍርሃትሽን ተቋቁመች ያችን ሴት መሆን ስትችል፣ ካልሆነ ግን አትምጭ። እንዴ አፍቅሬዋለሁ። የሚገርም በቀላሉ አራብሽም ማለት ነው። ቆይ ምንድነው እንደዚህ ያጠገበሽ? የልዑል ፍቅር እኮ ባለጌ የልብ ልብ ሰጥሽ። እኔ እናንተ ጋር መውረድ አልፈልግም። በተለይ ደግሞ አንቺ ጋር ማለት ያደረግሽውን ነገር አውቃለሁ። ስራዬን አስነጥቀሽኛል። እረፊ በቃ። አረች በኋላ ሀገር ነቃች። እኔ ሀናን ማንም ሰው እንደዚህ ተናግሮ የሚያውቅምሽ? አንቺ በሄድሽበት ርቀት መሄድ አቅቶኝ አይደለምሽ፣ ትቼው ነው። እኔ ሰልችቶኛል። ከዚህ በኋላ በመንገዴ ላይሽ አልፈልግምሽ። አንቺ እጇ ደግሞ እንዴት ነው የሚያምና እንዴት ያምሽ? ስትጎረጉር ስትኮተኮት እኮ ነው የኖረችው። ማረሻ በቃ እንዴት ጓደኛዬ በሆነ ተሸንፈሻል። በቀላሉማ እጅ አልሰጥም። እኔ ግን ከዚህ በኋላ የለሁበትምሽ። ወይኔ ሀና ይቺ ባላገር አሸነፈች። ጠብቂ መጣሁ። እስኪ ጋር ለምን ይህን ያክል ጊዜ ጠፋ? እቺኛዋ ክርስቲስ ከምትመጣ ነዋ። ደግሞ ናፍቀኛል። እኔም ናፍቀሽኛል። ደግሞ ወጥተሽ ሰቅለሻል። እና ምንድነው ሽልማቴ? ሽማግሌ ለመላክ ዝግጁ ነኝ። የምርህን ነው? ተይማነሽ